ሰላም ውድ የጅማሮ ትሬደር ቤተሰቦች እንዴት ናችሁ? እንግዲህ እንደሚታወቀው በቴሌግራም ቻናላችን አንድ ነገር ነግሬያችሁ ነበር። ይህም የለውጥ ቻሌንጅ ነው። እንግዲህ ይህን የለውጥ ቻሌንጅ እንዴት ነው የምንጀምረውስ፣ እንዴት ነውስ የምንሄደው የሚለውን ነገር እያንዳንዱ ነገር አብረን እናያለን ማለት ነው። እንግዲህ ይሄ የለውጥ ቻሌንጅ ምን ያካትታል የሚለውን ነገር ልንገራችሁ። ብዙ አይነት ቻሌንጅ ውስጥ አሉ። በዚህ ቻሌንጅ ውስጥ ብዙ ሌላ ቻሌንጅ እናካትታለን ማለት ነው። ለምሳሌ ትሬዲንግ ፕላን የመከተል ቻሌንጅ አለው። ባክቴስት የማድረግ ቻሌንጅ አለው። ባክቴስቱም ደግሞ ዊን ሬታችንን ለማወቅ የሚያስፈልገን ነገር ወይም የሚያስፈልገን ዳታ ያስፈልገናል። ስለዚህ እሱን ደግሞ ጆርናል ማድረግ ይኖርብናል ማለት ነው፣ በባክቴስትም በላይቭም። ነገር ግን ካሉት ቻሌንጅ እና አሁን ልናደርጋቸው ከምንችለው ቻሌንጅ መካከል አንድ ነገር ልንገራችሁ። በመጀመሪያ ደረጃ 100 ትሬዶችን መውሰድ ነው። 100 ትሬድ የምንወስደው ባክቴስት ነው። የራሳችን የሆነ ሞዴል ስላለን 100 ትሬድ ወስደን ዊን ሬታችንን ማወቅ እንችላለን ማለት ነው። ይሄም ማለት ግን ማወቅ እንችላለን ስለ ዊን ሬት ሁልጊዜ ፊክስድ ሊሆን አይችልም። ፊክስድም አይደለምም። ምክንያቱም በአንድ ወር ይቀንሳል፣ በአንድ ወር ይጨምራል። በአንድ ሳምንት ከፍተኛ ዊን ታመጡ ትችላላችሁ፣ በሌላኛው ሳምንት ሙሉ ሉዝ ልትሆኑ ትችላላችሁ እና እንደዚህ አይነት ነገር ስላለ በትሬዲንግ ውስጥ፣ ስለዚህ የዊን ሬት አካባቢያችን የሆነ የሚጠቀውን አካባቢ እናውቃለን ማለት ነው። ለምሳሌ 60 ከሆነ ዊን ሬታችን ዛሬ 60 ሊሆን ይችላል፣ ነገ 59 ሊሆን ይችላል ስትሰሩት ማለት ነው። ምክንያቱም እያንዳንዱ ነገር ምንድነው ፊክስድ የሆነ ነገር የለም። ሁሌም ጌን የለም፣ ሁሌም ሉዝ የለም ማለት ነው እና ይሄን ነገር ማወቅ ነው። ሁለቱን አመጣጥነን መሄድ ነው ያለብን። ሲቀጥል ደግሞ ትሬዲንግ ፕላን ነው። ትሬዲንግ ፕላን ሁላችሁም ሊኖራችሁ ይገባል ማለት ነው። እኔ ትሬዲንግ ፕላን እንዴት እንደወጣው አሳያችኋለሁ። እኔ ትሬዲንግ ፕላን ኮንሰፕቱ ሙሉ የተማርኩት ከአይስቲ ዮሐንስ ነው። እናንተ ሄዳችሁ መማር ትችላላችሁ። ግን ከሱ ውስጥ ፊልተር አድርጌ ራሴን የሆነ ትሬዲንግ ፕላን አውጥቻለሁ ማለት ነው። ይሄም ማለት ትሬዲንግ ፕላን ሊይዘው የሚችል ነገር አለ ማለት ነው። በመጀመሪያ ትሬዲንግ ፕላን ሊይዝ የሚችለው ነገር ምንድነው? ሮቴሽን ነው። ሮቴሽን ማለት ሁልጊዜ እየደጋገምን የምናደርገው ነገር ማለት ነው። ሁልጊዜ እየደጋገምን የምናደርገው ነገር ምንድን ነው? ለምሳሌ አንድ ሰው ጠዋት ሲነሳ ፊቱን ይታጠባል። ሁልጊዜ ነው ፊቱን የሚታጠበው፣ ሁልጊዜ። ስለዚህ ትሬድ ከመግባታችን በፊት እና ትሬድ ከመውጣታችን በፊት እንዲሁም ደግሞ ዊኬንድ ላይ የምናደርጋቸው በተደጋጋሚ የምናደርጋቸውን ነገር እና ማድረግ ያለብንን ነገር ነው የምነግራችሁ። ይሄም ሮቴሽን የሚባል ነገር ያስፈልገናል። ሲቀጥል ሪስክ ማናጅመንት ነው። ሪስክ ማናጅመንት በጣም አስፈላጊ ነገር ነው። ስለዚህ ትሬዲንግ ፕላን ውስጥ ሪስክ ማናጅመንት መከተት አለበት። ሲቀጥል ደግሞ ስትራቴጂ ነው። ስትራቴጂያችን ምንድን ነው? ባይ ሴታፕ የምናደርግበት ስትራቴጂ እና ሴል ሴታፕ የምናውቅበት ስትራቴጂ ያስፈልገናል፣ የሆነ ሞዴል ማለት ነው። ለምሳሌ እኔ አይስቲ ኮንሰፕትን ከሚከተሉ ሰዎች መካከል አንዱ ነኝ። ስለዚህ ከአይስቲ ኮንሰፕት ውስጥ አንድ ሞዴል፣ የራሴን ሞዴል ወስድና ትሬድ አደርጋለሁ ማለት ነው። ስለዚህ የኔን ሞዴል ከኔ ጋር የሚሄደውን ነገር ነው እዚጋ ያወጡት። እናንተም ከእናንተ ጋር የሚሄደውን ነገር እስካሁን ድረስ በትሬዲንግ ፕላን በትሬዲንግ ውስጥ ወይም በዚህ ኢንዱስትሪ ያላችሁን እያንዳንዱን ቆይታ እንግዲህ በትሬዲንግ ፕላን ቀይሩት ማለት ነው። ማለትም ትሬዲንግ ፕላን የሆነ ሰው ዛሬ ስለጀመረ ትሬድን ዛሬ ትሬዲንግ ፕላን አያወጣም ማለት ነው። ስለዚህ አንድ የ3 የ4 ወር ቆይታ ካላችሁ በዛ ቆይታ ውስጥ የምትጠቀሙትን ነገር የምትጠቀሙትን ሞዴል እያንዳንዱን ነገር መውጣት ትችላላችሁ ማለት ነው። እኔ እያንዳንዱን ነገር እነግራችኋለሁ። እንግዲህ ትሬዲንግ ፕላን ውስጥ ምን መንካተት አለበት ማለት ነው። በመጀመሪያ ኖሽን ላይ ነው እኔ ይሄን ነገር ያወጣሁት። ግን ትሬዲንግ ፕላን ውስጥ መከተት ያለበት አንዱ ምንድነው? ሮቴሽን ነው። ሮቴሽን 3 አይነት ሮቴሽን እጠቀማለሁ እኔ ማለት ነው። የመጀመሪያው ሮቴሽን ፕሪ ማርኬት የሚባለው ነው። ሁለተኛው ሮቴሽን ፖስት ማርኬት የሚባለው ነው። እዚህ ጋር እንደምታዩት ፖስት ማርኬት የሚባለው ነው ይሄ ማለት ነው። ፖስት ማርኬት የሚባለው ነው። ሲቀጥል ደግሞ ዊኬንድ ሮቴሽን የሚባለው ነው። እነዚህ ሮቲን አለን ማለት ነው። ስለዚህ እነዚህ ሮቲን ውስጥ ደግሞ ምን ይካተታል የሚለውን ነገር እያንዳንዱን ነገር እናያለን። የመጀመሪያው ፕሪማርኬት ሩቲን ነው። የፕሪማርኬት ሩቲን ማለት መጀመሪያ ትሬድ ስገቡ፣ ለምሳሌ አንድ ሰው ለንደን ላይ ትሬድ የሚገባ ከሆነ በጠዋት ይነሳል። ከእንቅልፍ እንደመነሳቱ መነቃቃት አለበት፣ ወይም ቡና መጠጣት ወይም ደግሞ የሚያደርገው ልምድ ማድረግ አለበት ማለት ነው። ከጭንቀቱ ከእንቅልፍ ስትነሱ የሆነ
ባንዴ እንትን ልትሉ አችሉም። ቁርስ መብላት ሊሆን ይችላል፣ የተለያዩ ነገሮች ማድረግ ሊኖርባችሁ ይችላል። ለምሳሌ እኔ ትሬድ የማደርገው ኒውዮርክ ነው። ኒውዮርክ ኤኤም ሴሽን ስለሆነ ኒውዮርክ ኤኤም ሴሽን ላይ ልክ 8 ሰዓት አካባቢ ራሴን ምን አደርጋለሁ፣ በኢትዮጵያ አቆጣጠር 8 ሰዓት አካባቢ ዛሬ ምንድነው ደህና ነኝ ወይ? አሁን ለምሳሌ ራሳችሁን የሚያማችሁ ከሆነ ትሬድ ባገቡ ይመከራል። የሚያስጨንቃችሁ ነገር ካለ ትሬድ ባገቡ ይመከራል። ስለዚህ ራሳችሁን ማዳመጥ አለባችሁ ማለት ነው። ራሳችሁን ማዳመጥ አለባችሁ። ስለዚህ ራሳችሁን ምን ታደርጋላችሁ? ታዳምጣላችሁ። ራሳችሁን ፈታ የሚያደርግ ነገር ካለ ለምሳሌ ቡና የመጠጣት ልምድ ካለባችሁ ቡና መጠጣት አለባችሁ እና የተለያየ ነገሮች የምታደርጉትን ድርጊት ማድረግ አለባችሁ ማለት ነው። ለምሳሌ ቡና ጠጣለሁ። ስለዚህ ጠዋት ላይ ቡና ጠጣለሁ። ቡና ካልጠጣው ራሴ እንደሚያመኝ ስለማቅ ቡና ካልጠጣው ትሬድ አልገባም ማለት ነው። እንደዚህ አይነት እንትን ካላችሁ ደግሞ ወይም ማቆም ግን ራሳችሁን በመጀመሪያ ደረጃ ዛሬ ትሬድ ማድረግ እችላለሁ የሚለውን ነገር ማመን አለባችሁ ማለት ነው። ልክ ይህን ካመናችሁና ትሬድ ማድረግ የምትችሉ ከሆነ ወደ ቀጣዩ እናልፋለን። ቼክ ኢኮኖሚ ኢቨንት። ስለዚህ ኢኮኖሚ ኢቨንትን ቼክ እናደርጋለን ማለት ነው ጋይስ። ኢኮኖሚ ኢቨንት ማለት ለምሳሌ እንግዲህ ፎሬክስ ፋክተር ነው አብዛኞቻችሁ የምታዩት። ስለዚህ ፎሬክስ ፋክተር ላይ ትገቡና ዛሬ ምን አይነት ኒውስ አለ፣ ምንድነው ያለው፣ ሬድ ፎልደር ኒውስ አለን ወይ የሚለውን ነገር እያንዳንዱ ነገር ታያላችሁ። ሲፒአይ፣ ኤፍኦኤምሲ፣ ባንክ ሆሊዴዎች አሉ ወይ የሚለውን ነገር ከእናንተ ጋር የሚሄደውን ነገር በደንብ አድርጋችሁ ታያላችሁ። ሲቀጥል ደግሞ አሜሪካ ላይ የሚፈጠረው ነገር ለምሳሌ እኔ ናስመቶ ነው ትሬድ ማድረገው ወይም ናስዳክን ነው ትሬድ ማድረገው። ስለዚህ አሜሪካ ላይ የሚፈጠር ነገሮችን ትዊተር ላይ ምናምን ሄዳችሁ ብታዩ ተመራጭ ነው ማለት ነው። ሲቀጥል ደግሞ እዚህ ጋር እንደምታዩት ምን የሚላለው ዊክሊ አናላይሲስ የሚባል አለ። ዊክሊ አናላይሲስን ቼክ አደርጋለሁ። ለምሳሌ ሰኞ ከሆነ ዊክሊ አናላይሲስ ማውጣበት ነው አይደል? ሰኞ ዊክሊ አናላይሲስ ምንድን ነው፣ በሳምንት ማርኬት ምኑ ጋር ይደርሳል የሚለውን እያንዳንዱ ነገር አያለው ማለት ነው። ሲቀጥል ደግሞ ምን ያለው ፕሮግረሱ ምንድን ነው። ለምሳሌ ሮብ ከሆነ ማርኬት እዚህ ጋር ሪቨርስ ያደርጋል ያልኩት ከዋይ ሌቭል ጋር ከመጣ ምን ያደርጋል? ሪቨርስ ያደርጋል ብዬ ፕሮግረሱን አያለው ማለት ነው። የሚሻሻል ነገር ካለ አሻሽላለሁ፣ ዊክሊ አናሊሲስ ላይ ማለት ነው። የሚሻሻል ነገር ካለ አሻሽላለሁ፣ የተለያዩ ነገሮች አደርጋለሁ። መጀመሪያ ምን ከመግባቴ ነው? ትሬድ ከመግባቴ። ሲቀጥል ኮት ፔር አናሊሲስ እሰራለሁ። ለምሳሌ ዴክሳይን ነው የሚሰራው፣ ዴክሳይን እሰራለሁ ማለት ነው ለናስዳክ። እንዲሁም ደግሞ ኤስፔክስ 500ን አናሊሲስ እሱንም እሰራለሁ ማለት ነው። እና ይሄን ነገር ከሰራው በኋላ ቀጥታ ምንድነው ትናንትና ያለኝ ፕራይስ አክሽን ምንድነው፣ የገባው ሴታፕ፣ የተሳሳትኩት ስህተት፣ ትናንትና የሰጠው ኦፖርቹኒቲ ምንድነው የሚለውን ነገር ያመለጠኝም ካለ የገባውትም ካለ ስህተት የሰራሁትም ነገር ካለ ኖት ነገር ብትይዙ ተመራጭ ነው። እዚህ ጋር ይሄን ነገር አደርጋለሁ መጀመሪያ ትሬድ ከመግባቴ በፊት ማለት ነው። እንግዲህ ሩቲንን እንጨርስ። ከሩቲን ደግሞ በኋላ ምን አለ? ፖስት የሚባል አለ። ልክ ማርኬት ጨርሳችሁ ትሬድ አድርጋችሁ ስወጡ ማለት ነው፣ የገባችሁትን ኢንትሪ ዘግታችሁ ስወጡ ማለት ነው። ለምሳሌ እዚህ ጋር እንደምታዩት ምን የሚል አለ? ፖስት ማርኬት የሚባል አለ። ፖስት ማርኬት ሩቲን ስንል በመጀመሪያ ጆርናል ማድረግ ነው። ጆርናል ማድረግን እዚህ ጋር አካትቻለሁ። እኔ ጆርናል ማድረገው በንጋታው ነው። ለምሳሌ ሰኞ ትሬድ ካደረኩ ማክሰኞ ጠዋት አካባቢ ምን አደርጋለሁ? ጆርናል አደርጋለሁ ማለት ነው። ይሄ የራሴ እንትን ነው። ግን እንደጨረሳችሁ አናሊሲሳችሁን ሰርታችሁ ጆርናል አድርጋችሁ መተኛት ትችላላችሁ። ሲቀጥል ደግሞ ማርኬት ላይ የወጫጨርኳቸው ነገር ካሉና የማይጠቅም ነገር ካለ ምን አደርጋለሁ? አጠፋለሁ ማለት ነው። ሲቀጥል ደግሞ ለነገ ትሬድ የምዘጋጀው ነገር ካለ የማየው አናላይሶች ካሉ ተጨማሪ ነገሮች ካሉ ለነገ የሚጠቅመኝን ነገር አደርጋለሁ ማለት ነው። ሲቀጥል ፈጣሪን አመሰግናለሁ። ተመስገን፣ ሉዝም ቢሆን ዊን ተመስገን ብላችሁ ፈጣሪ ማመስገን አለባችሁ። ሲቀጥል ደግሞ ሪላክስ ማድረግ አለባችሁ፣ መተኛት አለባችሁ ማለት ነው። እንደምታውቁት አይስቲ ዮሐንስ ላይ የአይስቲ ዮሐንስን ኮንሰፕት ከጨረሳችሁት የፕራይቬት ሜንቶርሺፑን ዩቱብ ላይ የለቀቀውን ሳይሆን ቴሌግራም ላይ አሉ የተለቀቁ ቴሌግራም ቻናላችን፣ እኛም ቴሌግራም ቻናል ላይ ሊንኩን ለቅቄላችኋለሁ፣ ገብታችሁ ማየት ትችላላችሁ። ስለዚህ ሙሉ የአይስቲ ዮሐንስን ፕራይቬት ሜንቶርሺፕ ከጨረሳችሁ
ይህን ትሬዲንግ ፕላን ለማውጣት አትቸገሩም ማለት ነው። እንዲሁም ሪኮመንድ አደርጋችኋለሁ። አለበዛ ደግሞ እዚህ ጋር የሚጠቅማችሁ ነገር ካለ ኖት ይዛችሁ የራሳችሁን ትሬዲንግ ፕላን አውጡ። ስለዚህ ይህን የመለወጥ ቻሌንጅ አብረን እንሄዳለን ማለት ነው። አብረን ራሳችንን ቻሌንጅ እናደርገዋለን ማለት ነው። ሲቀጥል ደግሞ ፖስት ማርኬት ሩቲንን ካየን ዊኬንድ ሩቲን አሉ። ለምሳሌ ዊኬንድ ሩቲን ላይ በምንመጣበት ጊዜ ምን አለ? ዊኬንድ ሩቲን ላይ ምን አለ መሰላችሁ? ለምሳሌ ዊኬንድ ሩቲን በወር ነው፣ ግን ይሄ በወር አንዴ ምን አደርጋለሁ? ጆርኒ ያደረኩትን ኖት ምን አደርገዋለሁ? ሪቪው አደርጋለሁ ማለት ነው። የሰራሁትን ስህተት ከእንደገና ወረቀት ላይ ምን እጽፋለሁ? ስህተቴን ይሄን አድርጌያለሁ፣ እንደዚህ አይነት ስህተት ሰርቻለሁ፣ እንደዛ አድርጌያለሁ የሚለውን ነገር እያንዳንዱን ነገር እጽፍና ትሬዲንግ ፕላኔ ላይ መሻሻል ያለውን ነገር ይሄ የትሬዲንግ ሞዴል ላይ ላሻሽል የሚችለውን ነገር ወይም ደግሞ መሰራቸው አናሊሲስ ላይ ማሻሻል ያለብኝን ነገር አሻሽላለሁ ማለት ነው። ሲቀጥል ደግሞ ምን እሰራለሁ? ሲኦቲ ዳታ የሚባል አለ። ሲኦቲ ዳታ እንሰራለን። ሲቀጥል ሲኦቲ ዳታ ማለት ይህ የ10 ዓመት ወይም የ20 ዓመት እንትኖችን ሙቭመንቱ እንትን ይባልና ሬት ይሰራና የዲሴምበር ወይም አሁን የሚመጣው የኖቬምበር ወር ነው። ይሄ ኖቬምበር ወር ምን ይሆናል የሚለውን ነገር እናያለን ማለት ነው። ይሄ ከሃየር ታይም ፍሬም አናላይሲስ መካከል ከሚገኙ አንደኛው ነው። ስለዚህ የ20 ዓመት ሙቭመንት ሙሉ አንድ ላይ ተጨምቆ ብሉሽ ነው ቤሪሽ ነው የሚለውን ነገር ይነግራቸዋል ማለት ነው። የ20 ዓመት የ5 ዓመት ይሄን ነገር አሳያቸዋለሁ። ሲቀጥል ደግሞ ዊክሊ ኤንድ መንዝሊ ባያስ ነው። ይሄ ሎንግ ተርም ባያስ የምንለው ማለት ነው። ይሄን ነገር እሰራለሁ ብያቸዋለሁ። ምን ዊክሊ ባያሴን እሰራለሁ እና ደግሞ በዚህ ወር እዚህ ፒዋይ ላይ ይመጣል፣ እዚህ ነገር ላይ ይሄዳል፣ ሞስት ፕሮባቢሊቲ ብሉሽ ሊሆን ይችላል ምናምን እያላችሁ ራሳችሁ የምትሰሩት ነገር አናሊስቶች አሉ። ይሄ ሎንግ ተርም ባያስ በጣም አስፈላጊ ነገር ነው። ገብታችሁ ቀጥታ 1 ሀወር 15 ሚኒት ላይ ሴታፕ ፈልጋችሁ የምገቡ ከሆነ ምንም ጥቅም የለውም ማለት ነው። እና እንደ አይሲቲ ትሬደር ሎንግ ተርም ባያስ ካላወቃችሁ ኦልሞስት ጋምብል እያደረጋችሁ ነው የሚባል ነገር አለ። ሃየር ታይም ፍሬም አናላይስ ሎንግ ተርም ባያስን ካላወጣችሁ እንደ ጋምብል ይታይባችኋል ይባላል። ምክንያቱም ማርኬቱ የሃየር ታይም ፍሬም አናላይስን ወይም የሃየር ታይም ፍሬም ሙቭመንትን ይዞ ስለሚጓዝ ነው ወደ ትናንሽ ታይም ፍሬም ሲወርዱ። ምክንያቱም ማርኬት ምንድነው? ፍራክታል ነው ተብሎ ተምራችኋል። ይሄ ነገር ያው ታውቁታላችሁ ብዬ አስባለሁ። ሲቀጥል ደግሞ የሚመጣው ሳምንት ምንድነው? ምን አይነት ኢኮኖሚ ፋክተሮች አሉ፣ ምን አይነት ነገር አለ የሚለውን ነገር እናረጋግጣለን። ይሄ የምናደርገውን ነገር ነው። ከሆነ ወዲህ ይሄን ነገር እያደረኩ ነው ትሬድ ማድረገው ማለት ነው። እኔ እናንተም ተቀላቀሉና የራሳችሁን የሆነ ትሬዲንግ ፕላን አውጥታችሁ የራሳችሁን የሆነ ትሬዲንግ ፕላን አውጥታችሁ መማር ይኖርባችኋል፣ ወይም ደግሞ በዛ ትሬዲንግ ፕላን መመራት ይኖርባችኋል ማለት ነው። ልክ ይሄን ነገር ካረግን በኋላ ለቀጣይ ሳምንት ትሬድ እንዘጋጃለን ማለት ነው። ስለዚህ ይሄ ሩቲን ነው። ማርኬት ትሬዲንግ ፕላን ላይ መካተት ያሉባቸው ነገሮች ናቸው እነዚህ ከሩቲን መካከል። ሲቀጥል ደግሞ ሪስክ ማናጅመንት ነው። የእኔ ሪስክ ማናጅመንት ላሳያችሁ። ትሬድ ማድረገው ፈንድ ትሬድ ነው። ፈንድ ትሬድ ስለማድረግ የኔን ሪስክ ማናጅመንት ሙሉ ነገር ላሳያችሁ ማለት ነው። ሪስክ ማናጅመንት ላይ በምንመጣ ሰዓት ምን አለ? ሪስክ ማናጅመንት ላይ በምንመጣ ሰዓት ምን አለ መሰላችሁ? ታይም አለ። በመጀመሪያ ደረጃ ታይማችን እናወጣለን። ታይም የምናወጣው ምንድን ነው? አንድ ሴሽን ብመርጡ ምርጥ ነው። እኔ ትሬድ የማደርገው ሴሽን ምንድን ነው? ኒውዮርክ ኤም ሴሽን የሚባለውን ከዚህም ከኒውዮርክ ኤም ሴሽን ውስጥ ከ9 ሰዓት ተኩል እስከ 11 ሰዓት ተኩል ያለው ዝጋ ይቅርታ 300 ነው ያልኩት ተኩል ለማለት ነው። ከ9 ተኩል እስከ 11 ተኩል ድረስ ያለውን ሙቭመንት በዛ ሙቭመንት ውስጥ ነው ኢንተሪን የምፈልገው ማለት ነው። በዛ መካከል ነው ኢንተሪን የምፈልገው ወይም ኢንተር ምለው ወይም ደግሞ ባይ ወይም ሴል ምለው ማለት ነው። ሲቀጥል ምንድነው ትሬድ የማደርገው ፔር የሚለውን ነገር ማካተት ይኖርባቸዋል። ትሬድ የማደርገው ፔር ሁል ጊዜ ምናስመቶ ነው። ምክንያቱም አንድ ፔር መርጠን ከእናንተ ጋር የሚስማማ ከእናንተ ባህሪ ጋር የሚሄደውን ፔር መርጣችሁ ማውጣት ይኖርባቸዋል ማለት ነው። ሪስክ ፐር ትሬድ የሚባል አለ። ሪስክ ፐር ትሬድ ወይም ደግሞ በየትሬዱ ሪስክ ማድረገው ስንት ነው? ሪስክ ማድረገው $1 ነው። 1% ነው ይቅርታ። በየትሬድ በምገባው ትሬድ 1% ነው።
የ5000 አካውንት ፈንድ አካውንት ካለኝ $50 ሪስክ አደርጋለሁ። የ10000 ካለኝ $100 ሪስክ አደርጋለሁ። ነገር ግን ከ50% በታች 50 እና ከ50% በታች ድሮ ዳውን እስከገባው 0.5 ሪስክ ሪዋርድ ሬሾ ነው የምጠቀመው። 0.5 ሪስክ ሪዋርድ ሬሾ ነው የምጠቀመው ማለት ነው። እንግዲህ ይሄ የኔ ሪስክ ማናጅመንት ነው። ሲቀጥል ደግሞ በቀን ውስጥ የምገባው ትሬድ አንድ ነው። ሉዝም ሆንኩ ዊንም ሆንኩ፣ ሉዝ ከሆንኩኝ እወጣለሁ፣ ዊን ከሆንኩም እወጣለሁ። በቀን ውስጥ ልገባ የምችለው ትሬድ ስንት ነው? አንድ ትሬድ ብቻ ነው። ሲቀጥል ደግሞ በሳምንት ውስጥ 4 ሉዞች ካሉኝ አልገባም ማለት ነው። ይሄ የኔ ምንድነው የኔ የሆነ ህግ ነው ማለት ነው። ህግ ነው። እናንተም ልትተገብሩት የምትችሉትን ህግ አውጡ። ለምሳሌ በሳምንት ሰኞን፣ ማክሰኞን፣ ሮብን፣ ሰኞ፣ ማክሰኞ፣ ሮብ፣ ሐሙስን ሉዝ ከሆንኩኝ አርብን አልገባም። አርብን እረፍት አድርጌ ለቀጣይ ሳምንት እዘጋጃለሁ ማለት ነው። ሲቀጥል ደግሞ እኔ አሁን ለምሳሌ ሲፒአይ ባለቀን አልገባም። ጭራሽ ትሬድ ባይ ሴል ጭራሽ አልከፍትም። ኤንኤፍፒ ባለ ጊዜ አልከፍትም። ኤፍኤምሲ ባለ ጊዜ አልከፍትም። ባንክ ሆሊዴ ባለ ጊዜ ትሬድ አልከፍትም፣ አልገባም ማለት ነው። ይሄ የኔ የሆነ ምንድነው የኔ የሆነ ትሬዲንግ ፕላን ነው ማለት ነው ጋይስ። ሲቀጥል ደግሞ ዴሊ ታርጌት አለ። የምጠቀመው ሪስክ ሪዋርድ ሬሾ 1:3 ነው። ፊክስድ የሆነ 1:3 ነው በቃ። ግን እስከ 1:3 ድረስ ፉል ታርጌት አደርጋለሁ። ስለዚህ ሞስት ፕሮባቢሊቲ የምጠብቀው 1:3 ነው። ዴሊ ታርጌቴ 1:3 ነው። 3% ነው። 1:3 ሪስክ ሪዋርድ ሬሾ ስለሆነ ሪስክ ያደረኩትን ነው የምፈልገው። ስለዚህ 3% ነው። ነገር ግን እዚህ ጋር የምንጨምራቸው ነገር አለ በሂደት ማለት ነው። ዊክሊ ታርጌት አለ፣ መንዝሊ ታርጌቶች አሉ ወይም ጎሎች አሉ ማለት ነው። እነዚህን ነገር ቀስ ቀስ እያለን እንጨምራለን። ነገር ግን እኔ 3% ሪተርን ካላገኘው በቀን ታርጌቴ 3% ነው ብዬ የማይሆን ትሬዶችን አልገባም። 1%ም ጌን አደረግኩ ነው። ምክንያቱም የምገባው ትሬድ አንድ ነው። በምን በቀን ማለት ነው። ሲቀጥል ደግሞ ከሪስክ ማናጅመንታችን ይሄንን ይመስላል። እናንተ የምትጨምሩት ነገር ካለ እዚህ ጋር የምትቀንሱት ነገር ካለ ቀንሳችሁ እናንተን ብቻ የሚጠቅም ነገር አውጡ ማለት ነው። ሲቀጥል ሪስክ ማናጅመንትን አይተናል። ከሪስክ ማናጅመንት የትሬዲንግ ሞዴላችን ወይም ደግሞ ትሬዲንግ ቼክሊስት የሚባለውን ነገር እናወጣለን ማለት ነው። ትሬዲንግ ቼክሊስት ላይ በምንመጣ ጊዜ ምን አለን? ትሬዲንግ ቼክሊስት በሁለት እንከፍለዋለን። ምን አይነት ትሬዲንግ ቼክሊስት አለን? ባይ ሴትአፕ ቼክሊስት እና ሴል ሴትአፕ ቼክሊስት የሚባል አለን። ወደ ባይ ሴትአፕ ቼክሊስት ስንመጣ ሃየር ታይም ፍሬም አናሊሲስ እንሰራለን። ሃየር ታይም ፍሬም አናሊሲስ የምንሰራው ለምሳሌ ፓወር ኦፍ 3 እንሰራለን፣ ኢንስቲቱሽናል ኦርደር ፍሎ። እነዚህ ሁለቱ ነገር ፓወር ኦፍ 3 እና ኢንስቲቱሽናል ኦርደር ፍሎ ሁልጊዜ ነው መሰራት ያለባቸው የምከተለው። ምክንያቱም እኔ ምንድን ብያቸዋለሁ? አይሲቲ ትሬደር ነኝ። ለምሳሌ ፕራይስ አክሽን ካላችሁ፣ ሌሎች ስትራቴጂ የምትጠቀሙ ከሆነ የራሳችሁ የሆነ ሃየር ታይም ፍሬም አናላይዝ እዚህ ጋር ማስቀመጥ አለባችሁ ማለት ነው። ከፈለጋችሁ በጽሁፍ ማስቀመጥ ትችላላችሁ። ከፈለጋችሁ ደግሞ ቪዥዋላይዝ አድርጋችሁ በስዕል ማስቀመጥ ትችላላችሁ ማለት ነው። እዚህ ጋር ምን የሚላለ ኤስኤምቲ ያለን ኤስኤምቲ ያልኩኝ ኤስቲ ይባላል። ምንድነው? ሴሽናል ቴንደንሲ ማለት ነው። ሴሽናል ቴንደንሲ ማለት ምንድነው? ይሄ ለ10 ዓመት ምናምን የተቀመጠ ዳታ አለ። ያ የ10 ዓመት ዳታ አንድ ላይ ይጨመቅና ምን ይደረጋል? ያ የ10 ዓመት ዳታ አንድ ላይ ይጨመቅና በዚህ ወር ምን ይሆናል ይባላል። ለምሳሌ ኖቬምበር የዛሬ 10 ዓመት የኖቬምበር ወር ሙቭመንቱ ይወሰድና አቬሬጅ ተሰርቶለት ቡሊሽ ነው ቤሪሽ ነው የሚባለውን ሙቭመንት ገምተው ያስቀምጣሉ ማለት ነው። ዳታ ነው፣ ገብታችሁ ማየት ነው። እንዴት እንደምንሰራ አሳያችኋለሁ። ቅድም ግን ሲኦቲ ዳታን እና ሴሽናል ቴንደንሲን አንድ ላይ ምን አድርጊያቸዋለሁ? አውሳስቢያቸው ነበር። ሲኦቲ ዳታ ማለት ይሄ ኢንስቲቱሽናል ትሬደሮች የሚገቡ ሴታፕ ምኑ ጋ ነው ባይ የሚሉት፣ ምኑ ጋ ነው ሴል የሚሉት፣ አሁን ምኑ ጋ ነው ያሉት የሚለውን ዳታ ነው የሚያሳያችሁ። ለምሳሌ ሴል ሴታፕ ላይ ከሆኑ ወይም ደግሞ ሴል የሚሉ ከሆነ የሚያሳያችሁ ነገር ነው። ምክንያቱም ማርኬቱ በምንድን ነው የሚንቀሳቀሰው ብለናል? በኢንስቲቱሽናል
ትሬደሮች ነው ብለናል። ስለዚህ እነዚህ ኢንስቲቱሽናል ትሬደሮች ሴል ፖዚሽን ላይ ናቸው፣ ባይ ፖዚሽን ላይ ናቸው የሚለውን ነገር የሚያሳየን ነው ማለት ነው። ሲኦቲ ዳታ እንዴት እንደምንሰራ አሳያችኋለሁ። ቅድም ሴሽናል ቴንደንሲ እና ሲኦቲ ዳታን አገለባብጬው ነበር። የሲኦቲ ዳታን እንደ ሴሽናል ቴንደንሲ ነበር ያወራሁት። ሴሽናል ቴንደንሲ ማለት የአንድ ወር የ20 ዓመት ሙቭመንት ወይም የ10 ዓመት ሙቭመንትን አንድ ላይ አቬሬጅ ሰርቶ ቡሊሽ ነው ቤሪሽ ነው የሚለውን ነገር የሚያሳየን ዳታ ነው ማለት ነው። እሱን ነገር እንሰራለን። ሌላው ይህን ነገር ነው የምንሰራው ማለት ነው። ኢንተረስት ሬት ዲሲሽን አለን። ሲቀጥል የኢንተረስት ሬት ዲሲሽን ለምሳሌ ኤፍኦሚሲ ማለት ነው። ልክ እሱንም አይተን ሙቭመንትን ለመገመት ሙቭመንትን ፕሪዲክት ለማድረግ እንጠቀማለን ማለት ነው። ስለዚህ ሃየር ታይም ፍሬም አናላይዝ ሁልጊዜ አይስቲ ለውጥ ማምጣት ከፈለጋችሁ እኔም በቅርብ ጊዜ ካየሁት ለውጥ መካከል ሃየር ታይም ፍሬም አናላይዝ ነው ማለት ነው። እና ይሄ ነገር ብዙ ሰው ሲለው ሰምቻለሁ። አይስቲ ዋኒስን ሲል ሰምቻለሁ። ሌሎች የአይስቲም ትሬደር ፕሮፊታብል የሆኑ አይስቲ ትሬደሮችም ሲያወሩት ሰምቻለሁ። እናንተም ይሄን ነገር እንድትተገብሩ ትፈልጋለሁ ማለት ነው። አብረን ይሄን ነገር ተግብረን የሚመጣውን ለውጥ እናያለን። ሌሎችም ስትራቴጂ የምትጠቀሙት የራሳችሁን የትሬዲንግ ቼክ ሊስታችሁን ማውጣት እንዳዘነጉ ማለት ነው። ሲቀጥል ኢንተሪ ነው። ባይ ሴታፕ ኢንተሪ እንዴት ነው የምጠቀመው? ኢንተሪ ከ5 ሚኒት እስከ 1 ሚኒት ነው። ነገር ግን ሞስት ፕሮባብሊቲ የሚገባው 1 ሚኒት ነው። 1 ሚኒት ላይ ምን ማግኘት አለብኝ? ልክ ሃየር ታይም ፍሬም አናሊሲን ከጨረስኩ በኋላ ማርኬት ስትራክቸር ሽፍት ማግኘት አለብኝ። ማርኬት ስትራክቸር ሽፍትን ከትልቅ ዲስፕሌስመንት ሲቀጥል ከትልቅ ዲስፕሌስመንት እና ምን ማግኘት አለብኝ? ፌር ቫሉ ጋፕ በዲስፕሌስመንት ውስጥ ፌር ቫሉ ጋፕ መገኘት አለበት ማለት ነው። ከዛ ፌር ቫሉ ጋፕ ጋር ገባለሁ። ሞስት ፕሮባቢሊቲ ደግሞ ወደ ላይ እንደሚሄድ ቡሉሽ እንደሚሆን እርግጠኛ ከሆንኩኝ ምን ያለው ኦርደር ብሎክ እና ብሬከር ብሎክ ጋር ኢንተር ለማድረግ እገደዳለሁ ማለት ነው። ምክንያቱም ካለኝ ሃየር ታይም ፍሬም አናሊሲስ ጋር ማለት ነው ሃየር ታይም ፍሬም አናሊሲስ ጋር ቡሊሽ ይሆናል ቤሪሽ ይሆናል የሚለውን ነገር እርግጠኛ ከሆንኩ፣ ለምሳሌ ቡሊሽ ይሆናል ብዬ እርግጠኛ ከሆንኩኝ ወይም ደግሞ የሆነ ቦታ እንደሚሄድ ወደ ላይ ፓምፕ እንደሚያደርግ እርግጠኛ ከሆንኩኝ 100% ባልሆንም ሞስት ፕሮባቢሊቲ እርግጠኛ ከሆንኩኝ ምን አደርጋለሁ? ኦርደር ብሎክ እና ብሬከር ብሎክ ጋር ለመግባት እገደዳለሁ ማለት ነው። ሲቀጥል ደግሞ ዲስካውንት አሬ ነው። ያው ከዛ በፊት ምን አለ ማርኬት ዲሊንግ ሬንጅ ይጠቀማሉ ሁልጊዜ ማለት ነው። ሃየር ታይም ፍሬም ላይ ዲሊንግ ሬንጅ ይጠቀማሉ። ዲሊንግ ሬንጅ ውስጥ መጥቶ ፒዋይ መንካት አለበት። ፒዋይ ካልነካ አልገባም ማለት ነው። ለምሳሌ እኔ 1 ሚኒት ትሬደር ነኝ ብያቸዋለሁ። ሎንግ ተርም ቢያሴን አወጣለሁ። ያ ሎንግ ተርም ቢያሴን እያመጣው ምን ላይ አደርገዋለሁ? 1 ሀወር ላይ የሚኖረኝን በያሳ ያለው ማለት ነው። ለምሳሌ 1 ሀወር ላይ ዲሊንግ ሬንጅ ሊፈጠር ይችላል። ለምሳሌ 1 ሀወር ላይ የሆነ ፒዋይ ነክቶ እየሄደ ሊሆን ይችላል። ስለዚህ 1 ሀወር ላይ ያለውን ቢያስ ነው 1 ሚኒት ላይ አምጥቼ የምተገብረው ማለት ነው። ለምሳሌ 1 ሀወር ላይ የሆነ ፌር ቫሉ ጋፕ ተች ካደረገ 1 ሚኒት ገባና ማርኬት ስትራክቸር ሽፍት እና የተለያዩ ልክ እንደዚህ አይነት ሞዴሎችን እፈልጋለሁ ማለት ነው። ያው ከሚኖረን ዶክመንተሪ የኔ ሴታፕ በደንብ ትረዱታላችሁ ማለት ነው። ሲቀጥል ደግሞ ስቶፕ ሉዝ ነው። ስቶፕ ሉዝ እንዴት ነው የማስቀምጠው? ስቶፕ ሉዝ ሁልጊዜ የማስቀምጠው 1 ሚኒት ነው ትሬድ ማድረገው ብያቸዋለሁ። ከስዊንጉ ሎ በታች ነው። ከስዊንጉ ሎ በታች ምን አስቀምጣለሁ? ስቶፕ ሉዝ አስቀምጣለሁ። ነገር ግን ማርኬቱ ምን ከሄደ 2 ሪስክ ሪዋርድ ሬሾ ከሄደ ብሬክ ኢቨን አደርጋለሁ። ምንን? ኤስኤልኤም ማለት ነው። ኤስኤሉን ብሬክ ኢቨን አድርጌ እቀመጥና በመጨረሻ 1.3 ሪስክ ሪዋርድ ሬሾ ታርጌት አደርጋለሁ ነው። ምክንያቱም ፉል ታርጌት ምንድን ነው ብያቸዋለሁ። የኔ ፉል ታርጌት 1.3 ሪስክ ሪዋርድ ሬሾ ነው ማለት ነው። 1.3 ሪስክ ሪዋርድ ሬሾ ነው። ሲቀጥል ታርጌት ላይ 1.2 ሪስክ ሪዋርድ ሬሾ ላይ የሚኖረኝን 50% ፕሮፊት ምን አደርጋለሁ? አወጣለሁ። 1.2 ሪስክ ሪዋርድ ሬሾ ከሄደ 50%ቱን ሙቭመንት 50%ቱን ፕሮፊት አወጣለሁ ማለት ነው። ሲቀጥል ደግሞ ሙሉ ለሙሉ ማወጣው ምን ላይ ነው? 1.3 ሪስክ ሪዋርድ ሬሾ ሙሉ ለሙሉ አወጣለሁ ማለት ነው። ስለዚህ ይሄ የኔ ሪስክ እንትን ነው ማለት ነው። ምንም ግራ አይገባኝም። ገብቷችኋል? ትሬድ ውስጥ ስገቡ ትሬዳችሁ ማኔጅ ስታደርጉ ግራ አይገባችሁም። 1.2 ሪስክ ሪዋርድ ሬሾ ሄደ። 1.2 ሪስክ ሪዋርድ ሬሾ ከሄደ በኋላ ስቶፕ ሉዜን ብሬክ ኢቨን አደርጋለሁ። 10 ስቶፕ ሉዝ የማንቀሳቀስ ሁኔታ አይኖርም ማለት ነው።
ምን ላይ ነው የምወጣው? ዋንቱ ላይ ነው 50% የምዘጋው። ዋንቱ ላይ ሲወድ ፓርሻል ትወስዳላችሁ፣ 50%ቱን ታወጣላችሁ ማለት ነው። በሁለት ሎት ሳይዝ ከገባችሁ አንዱን ሎት ሳይዝ ታወጣላችሁ። ወይም በ0.002 ከገባችሁ 0.001ን ዋንቱ ላይ ሲደርስ ታወጣላችሁ። ዋን ስሪ ላይ ደግሞ ፉል ታርጌት ትነካላችሁ። ወይኔ ቆይ ትንሽ እዚህ ጋር እኮ ቢደርስ እንደዚህ ይሆናል እያልኩኝ አላስጨንቅም ራሴን ማለት ነው። ስለዚህ ይሄን ትሬዲንግ ፕላን ተከትዬ ትሬድ አድርጌ ወደ ፕሮፊታብል እንገባለን አንገባ የሚለውን ነገር አብረን እናያለን ማለት ነው። ሁለተኛው ምንድነው? ሴል ሴትአፕ ነው ወይም ሴል ሴትአፕ ቼክሊስት የምንለው ነው ማለት ነው። ሴል ሴትአፕ ቼክሊስት ላይ ስንመጣ ሃየር ታይም ፍሬም አናላይሲስ አለ። ሃየር ታይም ፍሬም አናላይሲስ ቅድም ያሳየኋችሁን ነገር እንሰራለን። ሲቀጥል ደግሞ ኢንተሪ አለን። ኢንተሪም ቅድም እንዳሳየኋችሁ ነው። ማርኬት ስትራክቸር ሽፍት፣ ሲቀጥል ፌር ቫሉ ጋፕ። እርግጠኛ ኮንኩኝና ሞስት ፕሮባቢሊቲ ወደ ላይ የሚሄድ ከሆነ ብሬከር ብሎክ እና ኦርደር ብሎክ እንጠቀማለሁ ማለት ነው። ሲቀጥል ቅድም ነግሬያቸዋለሁ። የሚለየው ነገር ፕሪሚየም እና ዲስካውንት መሆኑን። ሴል ሴትአፕ ላይ ዲሊንግ ሬንጅ እፈልጋለሁ። ፕሪሚየም መሆኑን መጀመሪያ ፕሪሚየም ፒዋይ እንዲነካልኝ እፈልጋለሁ። ሲቀጥል ደግሞ ፕሪሚየም ፒዋይ የሚባሉት እነማን ናቸው? ፒዋይ የሚባሉት ወይም ደግሞ እነዚህ አር የሚባሉት ነገር እነማን ናቸው? ሚቲጌሽን ብሎክ፣ ኦርደር ብሎክ፣ ብሬከር ብሎክ፣ ፌር ቫሉ ጋፕ፣ ኢንቨርትድ ፌር ቫሉ ጋፕ፣ ባላንስድ ፕራይስ ሬንጅ፣ ቮሊዩም ኢምባላንስ፣ ኒው ዊክ ኦፕኒንግ ጋፕ የሚባሉት እነዚህ ነገሮች አያለው ማለት ነው። ምክንያቱም በጣም ኢፌክቲቭ የሆኑ ባይሲቲ ስትራቴጂ ውስጥ በጣም ኢፌክቲቭ የሆኑ ነገሮች እነዚህ ናቸው። ሌላ ኮተት አላስገባም ማለት ነው። እነዚህም ብቻ ነው ፊልተር አድርጌ ያስኩት። ጋይስ ስቶፕ ሉዝ ላይ እንመጣለን። ስቶፕ ሉዛችን ምንድን ነው የሚሆነው? ስቶፕ ሉዛችን ስዊንግ ሃይ ነው የሚሆነው። ዋንቱ ሲሄድ ብሬክ ኢቭን አደርጋለሁ። ሲቀጥል ደግሞ ታርጌቴ ዋንቱ ላይ 50 አወጣለሁ። ቱ ሪስክ ሪዋርድ ሾ ሲሆን 50ውን አወጣለሁ። 3 ሪስክ ሪዋርድ ሾ ሲሆን ደግሞ በሙሉ አወጣለሁ ማለት ነው። ትሬዲንግ ፕላን ለዚህ ነው የሚጠቅመን። በቃ ማርኬት ውስጥ ሆናችሁ አንዳንድ ሰው እኔም ከማረጋቸው ስህተቶች መካከል ምንድነው ልክ ማርኬት ውስጥ ሆኜ ልክ ከገባው በኋላ ቆይ እዚጋማ አላደርግም። ያንኛው ሊኩዊዲቲ እኮ ቤስት ነው። በቃ እዛ ሊኩዊዲቲ ጋር ነው የማደርገው። ከዛ እዛ ጋርም ሲደርስ ቆይ ብዬ ይሄ ቴክ ፕሮፊቴን ታርጌቴን በጣም እየለጠጥኩ ሄድና በመጨረሻ ደረጃ ወርዶ ስቶፕ ሉዝ ይነካል። ሲቀጥል ደግሞ ወደ ስቶፕ ሉዝ ሲመጣብኝ ምንም ፕላን ያረኩት ነገር ምንም ሩል ስለሌለኝ ቆይ አስጠጋለሁ ወደ ተይ አሁንማ እዚህ ጋር መችን ነክቶ ይሄዳል እያልኩ ወደ ተይ እያስጠጋው ብዙ እንድከሰር እገደዳለሁ ማለት ነው። ስለዚህ ሁልጊዜ 1% ሪስክ አደርጋለሁ። ስዊንግ ሃይ እና ስዊንግ ሎ ላይ ኤስኤልን አስቀምጣለሁ። በተአምር አላንቀሳቀስም። የማንቀሳቀሰው መቼ ነው? ዋንቱ ሪስክ ሪዋርድ ሾ ከሄደ በኋላ። በመጀመሪያ የምንገባውም ትሬድ የምንገባው ምን ከሆነ ነው? እርግጠኛ ከሆነንና ከተማመንበት ትሬድ እንገባለን። ስቶፕ ማንቀሳቀስ ምናምን ሁኔታ የለም። ምክንያቱም አምነን ነው የምንገባው። ምን አለ ሉዝ አለን ብለን አምነን እንገባለን። ስለዚህ የምናገኘው ለውጥ ካለ ምናምን አሳያችኋለሁ ማለት ነው። በጣም አወራሁ መሰለኝ። በጣም የደከመኝ ጋይስ። በጣም አንዳንዴ ራሱ ለማውራት ቃላቶች እየጠፉብኝ ሰምታችኋል መሀል ላይ ማለት ነው። ለማንኛውም ያለን የትሬዲንግ ፕላን ይሄንን ይመስላል ማለት ነው። ይሄንን በከለር ኮፒ አድርገን መጠቀም እንችላለን። ምክንያቱም ሁልጊዜ ማየት ስላለብን ማለት ነው። እንግዲህ ኖሽን ላይ ይሄን ነገር አወጣችሁ እናንተም የራሳችሁን የሆነ ትሬዲንግ ፕላን ስሩ። በደንብ ስለ ትሬዲንግ ፕላን እውቀት እንዲኖራችሁ በጣም ትንትን አድርጎ በአንድ ሲሪስ ትንትን አድርጎ አይሲቲ ዮሐንስ ፕራይቬት ሜንቶርሺፕ ሊንኩ ቻናሉ ላይ ያለ ፈልጉ ማየት ትችላላችሁ እሱን ማለት ነው። ለማንኛውም ስልክ የራሱ ሞላ ሪከርድ እያደረኩት። ለማንኛውም መልካም ሳምንት ይሁንላችሁ። ያው ይሄንን ቻሌንጅ አብረን ተቀላቅለን ወደ ፕሮፊት እንጠጋለን ጋይስ፣ እንጠጋለን። ካከበርን ምንም አንሆንም። አሁን ይሄ ትሬዲንግ ፕላን ሙሉ ለሙሉ አምነን አምነን እንንቀሳቀሳለን፣ ግን አፕዴት አይደረግም ኢምፕሩቭ አይደረግም ማለት አይደለም። እኛን የሚጎዳን ነገር ካለ ከጆርኒያችን ላይ እናያለን። ስለዚህ ትሬዲንግ ፕላን እዚህ ጋር ጉድለት አለበት ብለን ትሬዲንግ ፕላናችንን እንትን እንላለን ማለት ነው። በመጀመሪያ በባክቴስት እንሞክረዋለን። እኔ ግን ከዚህ በፊት ያወጣሁት ስለሆነ እንደዚሁ ላይቭ ላይ እየሞከርኩ ሄድበታለሁ። ሲቀጥል የባክቴስት ቻሌንጅ አለን። 100 ትሬዶች ገብተን ዊን ሬታችንን በትንሹ ማወቅ እንችላለን። ስለዚህ ዊን ሬት ካወቅን ደግሞ
በጣም ግራ የሚገባን ነገር አይኖርም ማለት ነው። ለማንኛውም ግን መልካም ጊዜ ይሆንላችሁ፣ መልካም ሳምንት ይሆንላችሁ። ቻው ብያለሁ። መልካም የትሬዲንግ ሳምንት። ወደ ፕሮፊት እንጠጋለን ጋይስ። የሚያገደን ነገር የለም ጋይስ። ትሬዲንግ ፕላን ይሄንን ይመስላል። ለማንኛውም ቻው።